ከባድ የሆነ መረጃን ይዤላችሁ የመጣሁት አደራ ለሁሉም ሰው ሼር አድርጉላቸው። ሁላችንም ሳናስበው በጣም አደጋ ውስጥ እየወደቅን ነው። ይህን መረጃ ከተከታተላችሁ በኋላ ብዙ ነገሮችን ታስተካክላላችሁ፣ ችግሮችን ትቀርፋላችሁ ብዬ አስባለሁ። ሲአይኤ የአሜሪካና የዓለምን ታሪክ ሚዲያዎች በድብቅ በመቆጣጠር የህዝብን አእምሮ በፕሮፓጋንዳ ያጠቡበት ኦፕሬሽን ሞኪንግበርግ ይባላል። ይህ ዘመቻ በታሪክ ፕሮጀክት አልትራ ወይም ደግሞ በይፋዊ መጠሪያው ፕሮጀክት ኤምኤ አልትራ በመባል የሚታወቀው የአእምሮ ቁጥጥር ማይንድ ኮንትሮል ሚስጥራዊ የሙከራ ፕሮጀክት ነው። በጣም አደገኛ የሆነ በሚስጥር የሚሰራ ከባድ ወንጀል ነው ማለት ነው። ለዚህ አደገኛ ሳይንሳዊ ሙከራ ሲአይኤ የመረጠው ዋና መሳሪያ በወቅቱ ገና አዲስ የነበረውንና እጅግ ኃይለኛ የሆነውን ኤልኤስዲ የተባለ የአእምሮ አዛቢ ወይም ደግሞ ፊዚዶሊክ አደንዛዥ እጽ ነበረ። ሲአይኤ በዓለም ላይ ያለውን የኤልኤስዲ ክምችቶች በሙሉ በገንዘብ በመግዛት በሰዎች ላይ ያለ ፈቃዳቸው እና እውቅናቸውን በመክፈፍ መፍታቸውን በመክፈፍ ሙከራ አድርጎባቸዋል።